ያረኩላችሁ ቲክታክ ላይ ሼር ተደርጎ ነው ያየሁትና በጣም ተገረምኩኝ። ብዙ ጊዜ ብሩኬ ወደ ዱባይ ሊሄድ ሲል አንዳንድ ነገር የሆነ ቦታ ሊሄድ ሲል ብቻ የሆነ ከፍርቱና ጋር ሁሌ የምታያይዙት ነገር አለ ማለት ነው። እኔ ፍርቱና እንደምን አያርጋችሁ እንደምታይዋት አይዶ ነው አላቅም። እና አሁን ላይ እሱ ዱባይ ላይ ሄዳለሁ ስላለ እንደው አሁን አንቺ እህቴ ምንድን ነው የምትጠቀሚው እንደዚህ ብለሽ ኮመንት የጻፍሽው? አሁን ላይ ቢያንስ እነሱ የበፊቱን ሰላም ለመፍጠር ሰላም ለመመለስ ብሩኬም አብሮ እንዲሄድ በጣም እየለመነና እየተለማመጠ ነው ያለው። መሄድ ከፈለገ እኮ ይሄን ያህል መለማመጥ አይጠበቅበትም። እሱ መሄድ ከፈለገ እሱ እዛ እሷ ጋር እውነት ፍርቱና ጋር ይሄዳል ብላችሁ እያሰባችሁ ከሆነ ተሳስታችኋል። ፍርቱና ቁጭ ብላ የምትጠብቀው ብሩኬ ማናት? እሷ ምንድን ናት? እሷ ባጣ ቆየኝ ናት እንዴ? ጉድ እኮ ነው። ቤተሰብ ሰላም ጤና ይስጥልኝ። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው አለውላችሁ። ይሄን ነገር ይዤ የመጣው ቲክታክ ላይ በጣም ዲዩት እየተደረገ እየተሰራ ነው እና ብዙ ጊዜ ግርም ስላለኝ ነው። በቃ ማለት ከዚህ በፊትም ብሩኬ ሲሄድ ዱባይ ላይ እንደዚሁ በቃ ፍርቱና ትኬት ቆርጣለት ሄደ። ፍርቱና ጋር ሄደው ፍርቱና ጋር እሷ ግን እዛ ዱባይ አልነበረችም በዛን ሰዓት። እንዴ እኔ እኮ እሷ ከብዙ ሰው ጋር እኮ የምትተዋወቅ ሴት ልጅ ናት። የራሷ ህይወት ያላት ሴት ናት። እንዴት ነው ብሩክን ከእሷ ጋር የምታጣምሩት? ግዴታ ከዚህ በፊት ሀሰን እንደዛ ፍቅሪው ምናምን ብሎ ፕራንክ ስላደረጋት በዛ ነው ወይስ አልገባኝም። በሰዓቱ እኮ ለሃይሚን ጓደኛዋ ነበረች እኮ እንዳያችሁት ከሆነ ምንም ቢሆን ምን ከአዲስ አበባ ከቡታጅራ ሲመጡ አዲስ አበባ ላይ ያኔ ምንም ቢሆን ምን ለሰፈሩ የፈለገ ነገር አገራችሁን ብትሆኑ እናንተ ከክፍለ ሀገር መታችሁ አዲስ አበባ ስትገቡ ታክሲ መያዣ ታክሲ መሻገሪያ እንኳ ምናምን አታውቁም አይደል? ያን ያክልም ባይሆን እኮ ፍርቱና ቤቷ ውስጥ አስቀምጣቸው እሷ ግቢ ያለችበት ወንዶች ናቸው ብዙ ነገር በዛን ሰዓት ያገዘቻቸው ልጆች እንደ እውነቱ ከሆነ ማለት ነው። በጣም ከመቀራረብ ግን ወደ ሌላ ነገር ይቀየራል ብለን ብዙዎቻችን የብሩኬና የሷን ግንኙነት አልወደድነውም ነበር። ብዙዎቻችን በዛ ጉዳይ ፎከስ አድርገናል። እሱም እንዲቆም አድርገናል። በቃ ከዛ ኢንተርቪው አድርገው ተናገረ ብሩኬ ከአንዴም ስንቴ እኔ ከፍርቱና ጋር ምንም ነገር አይነት ነገር የለኝም፣ ፍርቱና ትወልደኛለች፣ እናቴ ትሆናለች አለ። ጀስት እንደ ታላቅ እህቴ ነው ማያት ብሎ ተናግረዋል። ግን አሁን ወደ ዱባይም ካለ ወዴትም ካለ ፍርቱና በብሩክ ህይወት ውስጥ በቃ ላይ ተጽፋለች። ምንድን ነው እሱ የ80 ሚስቱ ናት እንደ ፍርቱና ተናገረ እኮ። ኢንተርቪው አታዳምጡም ነው ወይስ ኢንተርቪውን ለእናንተ ብሎ ነው እሱ የተናገረው? ዋሽቶ ነው እናንተ? ቆይ ሃይሚ እንደምን እንደ ህፃን ነው እንደምታዩት? እሷ ማለት እሷ እንደዚህ እሱ ሌላ ህይወት እያለው እንዴት ነው እናንተ ህይወታችሁ እንዴት ነው? እንኳን አይደለም አብራችሁ እየኖራችሁ ጀስት ቤት እንኳን ለብቻችሁ ኖራችሁ ፍቅረኛችሁ ማን በህይወት ውስጥ እንዳለ ማን ለማን እንደሆነ በደንብ ታውቃላችሁ እኮ። ምን አስባችሁ ነው እራሳችሁን አንዳንዴ እንደሞኝ እያደረጋችሁ የምታዩት? ለምንድን ነው ነው ወይስ በግድ ተለያዩ? በቃ አታስፈልጉም እናንተ መለያየት አለባችሁ። ምቀኝነት ነው? አልገባኝም። እኔ ሰሞኑን ቢያንስ ሰላም ለመፍጠር በጣም ጥረት እያደረገ ነው ያለው። ብሩኬም ዱባይ እንድትሄድ ሃይሚ ጥረት እያደረገ ነው ያለው። እንግዲህ እሷ ደግሞ ፕራንክም ልታደረገው ሊሆን ይችላል፣ ሰፕራይዝም ልታደረገው አስባ ሊሆን ይችላል። በፍጹም በምክንያት አለ ምክንያት አትቀርም። ቢያንስ እንኳን ሃይሚ አልሄድም ብላ እሱ እዛ ሄዱ እሷ ቀርታ 1 ቀን 2 ቀን አይታችሁ ከዛ በኋላ ብትፈርዱ ሶኬ የሆነ ነገር ስላለ ነው ያልሄደችው ብትሉ እንደው ይሻላል። ግን ምንም አይኖርም። ጀመር አንደኞቹ ሄደው እዛ ጉዳይ ካለ ጉዳያቸውን ፈጽሞ ከዛ ሲመለስ እሷ ቤት ብትጠብቅ ምንም ማለት አይደለም። ኖርማል ነው። ምንም ችግር የለውም። እንደኔ ምንም ይሄ መተሳሰብ ነው የሚባለው። ምክንያቱም እነዚህ ልጆች የነገ የሚተሳሰቡ ሰዎች ናቸው። እስካሁን ድረስ አብረው አንድ ላይ አንድ ጎጆ የቆዩት ያ ሁሉ ጸብ አልፎ እንዴ ከዚህ በላይ ምን ያርጉ? ቆይ እኔ ግራ ገባኝ። የምሬን ነው። አንዳንድ ጊዜ እኛ ኦዲንሶቹ ራሳቸው ብሩክና ሃይሚን ካላለያየን እያላችሁ ነው። አንዳንድ ሰዎች ጣልቃ አትግቡ። ሰላምም ሲሆኑ ጸብም ሲኖር አሽቃብጠን እንገባዋለን እንዴ? አንዳንድ ጊዜ ቆም ብለን እናስብ። የምናደርጋቸውን ነገር እንወቅ። እንዴ አሁን እሷ በህመም ላይ ህመም ብላ ስለዘፈነች ግዴታ ህመሟ ብሩኬ ነው? ናፍቋትም ሊሆን ይችላል። ምን ታውቃላችሁ? ናፍቋት ስላችሁ ግዴታ እኮ አይን መተያየት ምናምን አይደለም። የሰው ልጅ የራሱ የሆነ ልቡ ላይ የሚያስቀምጠው ምኞት አለ የራሱ። ስለዚህ ፍላጎታን ሲከፋችሁ ወይም ቲክቶክ በነገራችን ላይ የሆነ ውስጣችሁን የምትናገሩበት ነገር ነው። ሰው ግዴታ ሃይሚ በነገር ላይ ምናምን ከፋኝ እንዲህ ነው ምናምን ስላለች ግዴታ ብሩክ ያስከፋታል ማለት አይደለም።
ግዴታ ብሩክ ያስደስታታል ማለት አይደለም። አንዳንዴ ፈጣሪያችሁንም አትርሱ እንዴ። ኧረ ስንቱን እናስረዳችሁ እኛ ግራ አጋባችሁን። አሁን እንዲህ በቃ እንዲህ ብሩክ እኮ ሴት ሆኖ መጣላችሁ፣ ሴት አረጋችሁት፣ ሴት አገረድ አላችሁት፣ ምን አላችሁት፣ ይኸው ሆኖ መጣላችሁ፣ ተገኝቶ መጣ። ግን ሁለቱም ያምርበታል። እሱ ሴትነትም ያምርበታል፣ ወንድነትም ያምርበታል። ነገራችሁ። እናቴ ሴት ብትሆን እድለኛ ነበርኩ፣ ግን ደግሞ ተመስገን ሴት የሚሸፍነውንም ነገር ትሸፍናለህ ብለዋለች፣ መርቀዋለች። ሰምታችሁ ከሆነ አላዛር ኢንተርቪው ሲያደርገው ጋቢ ሲሰጣት ራሱ ትናንትናም ደግሞታል። ስለዚህ በዚህ ልክ ባናሽ ቃብጥስ በማናቀው ነገር ገብተን ምን አሁን ምን እንዳሰበ ምን ታውቃላችሁ? አሁን ያ ልጅ አሁን የእሱ እንዳልሆነ ሀይሚ ታውቅ ይሆናል። ድራማውን ተመካክረው ነው የሰሩት። ጀስትኛ ጋር እንደማያውቅ ሰው ሆና እንደተበዳ ሆና ልትቀርብ ትችላለች። በመሀል በጣም ብዙ ጫና በዝቶበታል ብሩኬ፣ በጣም ብዙ ስድብ፣ በጣም ብዙ ያንን ነገር ለማረሳሳት ሊሆን ይችላል። ሜቢ አሁን እዚህ ዱባይ ላይ አምጥቶ ሰፕራይዝ አድርጎ ቀለበት ቢያደርግላትስ? አፈቅርሻለሁ ቢላትስ? እሺ ምሳሌ ነው የምላችሁ። ስለዚህ ሰብር ይኖራችሁ። ለምን ዱባይ እንሂድ አለ? ለምን የራስሽ ጉዳይ በቃ ጠብቂኝ ሄጄ እመጣለሁ ለምን አላላትም? ለምን እንሂድ ይላታል? ለምን ይለምናታል? ስለሚፈልጋት አይደለ? እውነቴን ነው የምነግራችሁ። ትናፍቀኛለች፣ እኔ ትቻት መሄድ አልፈልግም፣ ግን ደግሞ አልሄድም ካለች ስሜቷን አከብርላታለሁ ነው ያለው። ስለዚህ እናንተ በመጀመሪያ ተረዱ። ሀይሚ በውስጧ ነገር ይዛለች ምናምን ምን እሱ አያውቃትም። ከእናንተ በፊት ሀይሚ ነገር አትይዝም ምን አትልም። ለእናንተና ለእሱ እኮ አንድ አይደለችም። ለእሱ የያዘችበት ነገር ቢኖርስ፣ እሱ ያላወቀው ቢኖርስ፣ ማወቅ የፈለገው ነገር ቢኖርስ የት ታውቃላችሁ? ሀይሚ ነገር ይዛ አታውቅም። አንተ ነህ ነገሮችን የምታቆላልፈው። በጣም እኮ ነው የምትገርሙት ግን አንዳንድ ጊዜ ማለት ነው። እንደው በእናንተ ጥላቻ እስካሁን ድረስ ብሩኬ ሀይሜን መጉዳት ቢፈልግ በቃ በእናንተ ምክንያት ራሱ እኔ ከአንቺ ጋር መኖር አልፈልግም ማለት ይችል ነበረ። ደግሞ እንደዛም ሲባል ልጅ የለው ድስት የለው አለሱ አይሆንለትም ዩቲዩብ የሚል እኮ አይጠፋም። ከራስ በላይ ሰማይ እኮ ነው ዩቲዩብ ማለት ነው። ሁላችሁም ጤና ሆናችሁ ስታስቡ ነው። ግን ሃይማኖት ታደሰ ለሱ ጥሩ ሴት ስለሆነች፣ ብሩክ አለማየሁ ለሃይማኖት ጥሩ ወንድ ስለሆነ ነው እንጂ ቤተሰብ በራሱ የብሩክም ቤተሰብ የሃይሚን ቤተሰብ በዚህን ልክ ቃል ላፊ እየተነጋገረች ሃይሚ የእሱ ቤተሰብ እንደዛ የሚወዷት ይመስላችኋል? እስኪ ቆም ብላችሁ አስቡ። ብሩክ እንደዚህ ሌላዋም መጣች ሌላዋም ሄደች አባት ዝም ይላል ብላችሁ ታስባላችሁ? አሁን ጊዜው እንደዚህ በረከሰበት በየቦታው ተደፈረ ምናምን በተባለበት ሰዓት ልጁን አምኖ እንደዚህ የሚለቅ የሚሰጥ ይመስላችኋል? ምንም የሚያውቀው ነገር ከሌለ በጣም እኮ ነው እኛ የእነሱን ህይወት እንኑረው እንቆጣጠረው። በቃ ካሜራ የደቀነ እንኳን እንደናንተ አያወራም፣ ሲያወራ ማለት ነው። ስለዚህ ለሁሉም ነገር እንረጋጋ እንዴ። በቃ ብር አምባር መስበር ነው ብሏቸዋል ትላንትና ዱባይ ላይ መጥቶ በቃ ቀለበት አድርጎ አፈቅርሻለሁ ብሎ ዲኮር አድርጎ በቀደም ወይን አምሮኛም ብላለች ሃይሚ። ያበጠ ይፈንዳ በቃ። ብሩኬ እንግዲህ ይለይላቸው ይውጣላቸው በቃ። አሁን እሱን ነገር ስላላደረገ ነው አደለ በቃ። አሁን ጃኒና እንትናን ማለት ነው ጃኒና የነሱ ፍቅር ስትሉ ነበር። በነገራችን ላይ ሲሮጡ ታጠቆ ሲሮጡ ይፈታል። ፍቅር ይውኝ ማለት ጥሩ አይደለም። እንደዚህ ሸፍኑኝ ሲባል ነው ደስ የሚለው። ብሩኬን አላያችሁትም? ትናንት ወንድ ልጅ ነው። አሁን ምን ችግር አለው ከላይ ቲሸርቱን አውልቆ ቢቀይር? አታሳየኝ ነው ያለው። አያችሁ፣ ለሃይሚ ደረቱን ማሳየት አይፈልግም። ገባ? ለምንድን ነው ያለው? በቃ ጊዜው ስላልሆነ። ከላይ ነው የምታውቀው ሃይሚ፣ ውስጡን አታውቅም። ለምንድን ነው እሷ ልብስ ለብሳ በፊት የነበረው ልብስ አጭር ልብስ ለብሳ ጎኑ ቁጭ ብላ ነበር። ግን አጠገቡ ቀሚስ ታወልቅ አጠገቢ አታወልቂ ለምን አላት? ክብር ነው በቃ ይሄ። እሷን ክብር ሪስፔክት ስለሚሰጣት ነው እንጂ ባይሰጣት ኖሮ ምንም አይመለከተው። ስለዚህ ብንረጋጋ ጥሩ ነው። ስሜታቸውን ብናዳምጥላቸው በጣም ጥሩ ነው። ይልቁንስ እነሱን የሚያፋቅር ለእነሱ ሰላም የሚሰጥ ነገር በቃ የሆነ ሰላማዊ ነገር ብጽፉላቸው ምን ችግር አለው? ይሄ ሁሉ ነገር ጥላቻ እዩ ያንቺ ልጅ አይደለም በይ። ከዛ ከሃይሚ ጋር ይቀጥላል፣ ፍርቱና ጋር ይሄን ያሳልፋል። ሰው እኮ ነው ብሩክ፣ እንስሳ እንዳይመስላችሁ። እንደዚህ የዋህና ሞኝ ምናምን ሆኖ ስታዩት ብዙ ነገር የማያስብ ሰው እንዳይመስላችሁ። አርዷችሁ ሸጧችሁ ይገባል እያንዳንድሽ ማለት ነው። ለነገሩ እኮ እናንተ አሁን ለሃይሚም እያዘናችሁ ሳይሆን አንዳንዶቻችሁን አውቋችሁ እኮ በሁሉ ነገሩ ትቀናላችሁ። በሰውነቱ፣ በሚራመደው እርምጃ፣
በጫማው፣ በብዙ ነገር፣ ባለባበሱ፣ በደረቱ፣ በሁሉም ነገር ትቀናላችሁ። እውነት አይን እንደዚህ በፎቶ ታይቶ በቪዲዮ ታይቶ ሰው ትል የሚያተላ ቢሆን ኖሮ እስካሁን ድረስ ብሩኬ ቆሞ አይሄድም ነበር። በልታችሁታል፣ ጨርሳችሁታል። ግን እግዚአብሔር አለ። ስለዚህ ተረጋጉ። በቃ ሀይሚም እንደዚህ እሱ እንደዛ ባላችሁት ቁጥር በእኔ ምክንያት ነው ብላ ትሳቃቅባችሁ። ኮንፊደንስ እንዲኖራት አድርጓት። እናንተ ናችሁ ቦጋለ ብላችሁ ስም ያወጣችሁት። ታዲያ ትናንትና ቦጋለች ቦግዬ እያለች ለምን ጠራችላችሁ? ነፍሷ ስለሆነ ስለምትወደው። እናንተ ከሱ በላይ አትወዷትም፣ ከሱ በላይ አታስቡላትም። ገባችሁ አይደለ? ስለዚህ አንዳንዴ ፍትህ ያለው ነገር እንናገር። በባልና ሚስት መሀል ጣልቃ አትግቡ። እናንተ ምንም የምታመጡት የምትለውጡት ፋይዳ የለም። እዚህ ጋር ቤተሰብ አላቸው ሁለቱም። የሁለቱም ጉዳት ሁለቱም ቤተሰብ ጋር ይደርሳል። አንድ ሀገር ናቸው፣ ጎረቤት ናቸው፣ እናትና አባት ተዋውቀዋል። ምንም ነገር ቢፈጠር ማጡ እዛው ነው። ምንም ወደዚህ የሚባልበት ነገር የለም። ስለዚህ እናንተ ቤተሰቦች በተቻላችሁ መጠን አንድ ለመሆን መሞከር መቻል አለባችሁ ብዬ አስባለሁ እኔ እንጂ አሁን ብሩኬ ሀይሚን ትቶ ቢሄድ እንኳን ምክንያት ስላለው ነው እንጂ አለ ምክንያት ትቷት አይሄድም። ምክንያት ስላለው ነው። አንደኛ ሚፍታህ እዚህ አለ። ሁለተኛ ነገር እንግዲህ በዚህ ጊዜ እሱ የሚመጣበት ጉዳይ የራሱ ጉዳይ ሊኖረው ይችላል። መቅረት አለመቅረቷን ሳናቅ ሌላ ሰው ጋር ማጀናጀን ማለጣጠፍ አይጠበቅብንም። ይሄ ልጅ ዩቲዩበር ነው፣ ቲክታከር ነው። ማንም ሰው ለፎሎ ሊያገኘው ይችላል። ስላገኙት ብቻ አፈቀሩት፣ የእሱን ፎቶ የለጠፈ ሁሉ ተፈቀረ አይባልም። አታፍሩም? ግን እንደዚህ ስትሉት እኔ አፍራለሁ። ለምን ሀይሚን እንኳን በሙሉ አይኑ ማየት ያልቻለው ወንድ እንዴት ነው ከሌላ ሴት ጋር አይኑን ገልጾ እንዲህ አውርቶ ተጀናጅኖ ይሆናል ብላችሁ የምታስቡት? በጣም እኮ ነው የሚገርመው። እኔ እንጃ ብቻ አላቅም። አንዳንዶቻችሁ ልቦና ይስጣችሁ። አመሰግናለሁ ባይ